ሰላም እንኳን ወደ ናት ለርኒንግ ቻናል በደህና መጣችሁ። በዛሬው ቪዲዮ ደግሞ ራሳችንን እንዴት በእንግሊዘኛ ማስተዋወቅ እንደምንችል በሰፊው እናያለን። በዚህ ቪዲዮ መጨረሻ ሰላምታን በእንግሊዘኛ ስማችንን፣ እድሜያችንን እንዲሁም ደግሞ አሁን ያለንበትን ቦታ፣ የተወለድንበትን ቦታ፣ ስለ ትምህርታችን፣ ስለ ስራችን፣ ስለ ወደፊት እቅዶቻችን፣ ስለ ቤተሰብ፣ ስለ ፐርሰናሊቲያችን በእንግሊዘኛ መናገርና ማስተዋወቅ እንችላለን። አብራችን ቆዩ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ይህን ቻናል እንድታበረታቱ ጠይቃችኋለሁ። በኦንላይን መማር እየፈለጋችሁ የተለያዩ መንገዶችን ሞክራችሁ አንዳንዴም ዩቲዩብ አንዳንድ ጊዜም ደግሞ ቲክቶክ ሞክራችሁ አንዳንድ እየፈጠኑ አንዳንድ ጊዜም ደግሞ እየዘገዩባችሁ ተቸግራችኋል። እንግዲያውስ ናት ለርኒንግ ኦንላይን ትምህርት ቤት መፍትሄ ይዞላችሁ ቀርቧል። በግልም በግሩፕም በቀንም በማታም መማር ትችላላችሁ። አማርኛ ማንበብና መጻፍ የማትችሉ፣ እንግሊዘኛ ማንበብ መጻፍ የማትችሉ፣ እንዲሁም እንግሊዘኛ ኮሚኒኬሽን፣ ሂሳብ ቤዚክስ መሰረታዊውን፣ ኮምፒውተር መሰረታዊውን ትምህርት እናስተምራለን። በእነዚህ በምታዩዋቸው ስልክ ቁጥሮች በኢሞ፣ በዋትስአፕ እንዲሁም በቴሌግራም እናንተ በፈለጋችሁት አማራጭ በእነዚህ ስልክ ቁጥሮች ማግኘት ትችላላችሁ። አሁኑኑ ተመዝገቡ። በመጀመሪያ ግሪቲንግ ሰላምታን በዚህኛው ቪዲዮ በሰፊው ደግሞ ስለ ሰላምታ እናያለን፣ ስለ ግሪቲንግ እናያለን ማለት ነው። ግሪቲንግ ያው መጀመሪያ ራሳችንን ስናስተዋውቅ በመጀመሪያ ሰላምታ እንደሚቀድም እናውቃለን። በእንግሊዘኛ ኮመን የሆኑ ሰላምታ አይነቶች የትኞቹ ናቸው የሚለውን እናያለን ማለት ነው። በሁለት መንገድ ሰላምታ ልናቀርብ እንችላለን። የመጀመሪያው ፎርማል የሆነ መንገድ ሲሆን ሁለተኛው ደግሞ ኢንፎርማል የሆነ የሰላምታ አይነት ነው ማለት ነው። ፎርማል የሆነው ሰላምታ አይነት ምንድን ነው የሚለውን ስናይ ፎርማል የሆነው የምንጠቀመው በሲሪየስ በሆኑ ሁኔታዎች ውስጥ ወይም ደግሞ አክብሮትን ባዘሉ አይነት ሁኔታዎች ውስጥ የምንጠቀመው የሰላምታ አይነት ነው ፎርማል የምንለው ማለት ነው። ለምሳሌ በስራ ቦታ አስወርክ ማለት ነው። ከአስተማሪዎቻችን ጋር፣ ከስራ አለቆቻችን ጋር፣ እንደገና ከማናውቃቸው ስትሬንጀር ከሆኑ ሰዎች ጋር፣ ከማናውቃቸው ሰዎች ጋር ኢንተርቪዎች ላይ ሊሆን ይችላል፣ ስብሰባዎች ላይ ሊሆን ይችላል። እነዚህን ፎርማል የሆኑ የሰላምታ አይነቶችን እንጠቀማለን ማለት። የትኞቹ ናቸው ፎርማል የሆኑት? ሄሎ የሚለው ፎርማል ነው። ጉድ ሞርኒንግ ጠዋት ላይ፣ እንደገና ደግሞ ጉድ አፍተርኑን ከሰዓት ላይ፣ ጉድ ኢቭኒንግ ደግሞ ማታ ላይ። እነዚህ በብዛት ፎርማል ለሆኑ ሁኔታዎች የምንጠቀምበት አክብሮት ባዘለ መንገድ ሰውን ሰላም ስንል የምንጠቀማቸው የሰላምታ አይነቶች ናቸው ማለት ነው። በቀጣይ ኢንፎርማል ግሪቲንግ የሚለውን እንመልከት። ኢንፎርማል ግሪቲንግ ወዳጃዊ ወይንም ደግሞ ዘና ባሉ ሁኔታዎች ውስጥ የምናደርገው የሰላምታ ልውውጥ አይነት ነው። ይሄ ከነማን ጋር ነው የምናደርገው? እንደዚህ ይሄን የሰላምታ ልውውጥ ከጓደኞቻችን ጋር ሊሆን ይችላል፣ ከቤተሰቦቻችን ጋር ሊሆን ይችላል፣ ከክላስሜቶቻችን ከክፍል አጋሮቻችን ጋር ሊሆን ይችላል። እንደገና ደግሞ ከኩዮቻችን ጋር ይሄን የሰላምታ ልውውጥ አይነት ልንለዋወጥ እንችላለን ማለት ነው። ኮመን የሆኑት እንግዲህ ሃይ፣ ሄይ፣ ዋትስአፕ፣ ሃው ኢዝ ኢት ጎይንግ እነዚህ አሁን ኮመን ናቸው። ምላሾቻቸው ምን ሊሆኑ ይችላሉ? ያው ኢንፎርማል ስለሆነ ጉድ፣ ፋይን፣ ናት ማች፣ ፕሪቲ ጉድ ልንል እንችላለን ምላሾቻችን ማለት ነው። ለምሳሌ አንድ የሰላምታ ልውውጥ በዚህ በኢንፎርማል እንመልከት ምሳሌ ማለት ነው። ሄይ ዋትስአፕ በምላሹ ናት ማች፣ ሃው አባውት ዩ። ይሄ አሁን አንዱ የኢንፎርማል ግሪቲንግ ምሳሌ ሊሆን ይችላል ማለት ነው። በዚህኛው ክፍል ደግሞ
ኔም ስለሚለው ወይም ስለ ስማችንን እንዴት በእንግሊዝኛ ማስተዋወቅ እንችላለን የሚለውን በሰፊው ለማየት እንሞክራለን ማለት ነው። እንግዲህ በአብዛኛው የተለመዱ አይነት መንገዶች አሉ ስማችንን ማስተዋወቅበትን። ከዛም ትንሽ ሰፋ አድርገን ለማየት እንሞክራለን ማለት ነው። የተለመዱ ስምን ከመጠየቅ ጋር የተያያዙ ጥያቄዎችን በመጀመሪያ ለማየት እንሞክር። ለምሳሌ what is your name? ስም ማን ነው? ስምሽ ማን ነው? ያ ስናሳጥር what's your name የሚል አይነት አሳጥረን ማለት እንችላለን። ፎርማል ሲሆን ደግሞ may I know your name የሚል አይነት ስምሽን ማወቅ እችላለሁ ፎርማሊ እንደዛ ልንል እንችላለን። ፖላይትሊ ደግሞ አንዳንድ ጥያቄዎች ልንጠይቅ እንችላለን። ለምሳሌ can I have your name አይነት ጥያቄዎች ልንጠይቅ እንችላለን ማለት። ስለዚህ እነዚህና ለመሳሰሉ አይነት ጥያቄዎች ደግሞ ምላሽ ያው ስማችንን መናገር በሚጠበቅብን ሰዓት በእንግሊዝኛ በምን አይነት ወይ መንገድ ማውራት እንችላለን የሚለውን እኔ ማለት ነው። my name is ብለን መመለስ እንችላለን። my name is ካልን በኋላ ስማችንን ማስገባት እንችላለን። ወይም ደግሞ I am ብለን ስማችንን ማስገባት እንችላለን ማለት ነው። እንደገና ደግሞ you can call me ብለን ስማችንን ማስገባት እንችላለን ማለት ነው። ለምሳሌ my name is ኔተን፣ ስሜ ኔተን ይባላል ማለት እችላለሁ። ወይም ደግሞ አሳጥሬ am ኔተን ማለት እችላለሁ። እንደገና ደግሞ ረዘም ሳደርገው ደግሞ I am Nathan but my friends call me ኔቲ በሚለው ይጠሩኛል። ስሜ ናታን እባላለሁ ግን ደግሞ ጓደኞቼ ናቲ ብለው ነው የሚጠሩኝ ብዬ ትንሽ ሰፋ አድርጌው ደግሞ ማለት እችላለሁ ማለት ነው። ስለዚህ በዚህ መንገድ ስሜን ማስተዋወቅ እችላለሁ በቀላሉ ማለት ነው። እንግዲህ ከዚህም በላይ ነገሩን ማስፋት እንችላለን፣ ግን ያን ያክል አስፈላጊ ሆኖ ስላላገኘሁት በዚሁ እንግታው ማለት ነው። በዚህኛው ክፍል ደግሞ ስለ እድሜ እናያለን ማለት ነው። እድሜያችንን እንዴት በእንግሊዝኛ ማስተዋወቅ እንችላለን፣ መናገር እንችላለን የሚለውን እናያለን ማለት ነው። የተለመዱ እድሜያችንን ሰዎች ሲጠይቁን በእንግሊዝኛ ማለት ነው የሚጠይቁበትን መንገድ የተወሰኑትን ለማየት እንሞክር። የመጀመሪያው how old are you ተብለን እንጠይቃለን። ያ ማለት እድሜያችንን እየጠየቁን ነው ማለት ነው። ሌላኛው ፎርማል በሆነ መንገድ ደግሞ may I ask your age የሚል ጥያቄም ልንጠይቅ እንችላለን። ያልተለመደው ደግሞ ግን እንጠይቅበት የምንችልበት ሌላኛው መንገድ what's your age ተብለንም ልንጠይቅ እንችላለን ማለት ነው። ስለዚህ ለእነዚህ ጥያቄዎች ምላሾቻችን የሚሆነው እድሜያችንን መናገር ነው ማለት ነው። ስለዚህ በስንት መንገድ እድሜያችንን ማውራት መናገር እንችላለን፣ ማስተዋወቅ እንችላለን የሚለውን ለማየት ያክል እንግዲህ በሰፊው ስለምናይ በዚህኛው ቪዲዮአችን ላይ ማለት ነው። የመጀመሪያው I am ብለን ከዛ እድሜያችንን ከዛ ደግሞ years old እንላለን ማለት ነው። I am ብለን ዳሽ years old እንላለን ማለት ለምሳሌ I am 27 years old I'm 27 years old እንላለን ማለት ነው። የመጀመሪያው በዚህ መንገድ እድሜያችንን መናገር እንችላለን። ሁለተኛው ደግሞ አሳጥረን I am ብቻ ብለን እድሜያችንን ብቻ መናገር እንችላለን። ለምሳሌ I'm 27 አለቀ በቃ I'm 27 ብንል ያም ደግሞ እድሜያችንን በዛ መንገድ መናገር እንችላለን ማለት ነው። ሶስተኛው I am in my ብለን early ወይ ደግሞ mid ወይ ደግሞ late እንላለንና ከዛ በኋላ እድሜያችንን እንናገራለን ማለት ነው። ለምሳሌ early ምን ማለት ነው? early ማለት መጀመሪያዎቹ ማለት ነው። mid ደግሞ መካከል ላይ ነኝ ማለት ነው። late ደግሞ መጨረሻዎቹ ማለት ነው። ለምሳሌ እድሜ 20ዎቹ መጨረሻ ነው
ብንል ያው ኤግዛክት የሆነውን እድሜያችንን መናገር ባንፈልግና ሀያዎቹ መጨረሻ ነው እድሜ ወይም ደግሞ የሀያዎቹ መጀመሪያ ነው እድሜ፣ ሀያዎቹ መካከል አካባቢ ነው እድሜ ማለት ብንፈልግ የትኞቹን ነው የምንጠቀመው የሚለውን እኔ አይ አም ብለን ኢን ማይ ኤርሊ መጀመሪያዎቹ ካለን አይ አም ኢን ማይ ኤርሊ 20s ሀያዎቹ መጀመሪያ ላይ ነኝ ማለት ነው። ሀያዎቹ መጀመሪያ ማለት ከ20 እስከ 23 አካባቢ አይደለ? እስከ 23 ያለው ሀያዎቹ መጀመሪያ ይባላል አይደለ? ከዛ ደግሞ አይ አም ኢን ማይ ሚድ 20s ከሆነ ሀያዎቹ አጋማሽ ላይ ነኝ፣ መካከል ላይ ነኝ ለማለት ነው። ሀያዎቹ መካከል የሚባሉት ከ24 እስከ 26 እስከ 27 ያሉት ናቸው አይደለ? ስለዚህ አይ አም ኢን ማይ ሚድ 20s ከሆነ ሀያዎቹ አጋማሽ ላይ ነኝ ማለት ነው። በመቀጠል አይ አም ኢን ማይ ሌት 20s ከሆነ ደግሞ ሌት ማለት መጨረሻዎቹ ሀያዎቹ መጨረሻዎቹ ላይ ነኝ ማለት ከ27 እስከ 30 ባለው እስከ 29 ባለው የእድሜ ገደብ ደረጃ ላይ ነኝ ያለሁት ማለት ነው። አይ አም ኢን ማይ ሌት 20s እንላለን ማለት ነው። ስለዚህ 30ዎቹ 30s 40s እያለን 30ዎቹ 20ዎቹ የምንለውን ነገር እንደዛ ማድረግ እንችላለን ማለት ነው። በመቀጠል ደግሞ የመጨረሻውን የምናየው በዚህኛው እድሜ ላይ አይ ተርንድ የሚለውን እናያለን ማለት ነው። አይ ተርንድ ምን ማለት ነው? ይሄ ለምሳሌ ሰሞኑን 27ን ይዣለሁ፣ 27ን ባለፈው ወር ይዣለሁ፣ 27ን ባለፈው ሳምንት ይዣለሁ ብዬ ባወራ እንዴት አወራለሁ በእንግሊዝኛ? አይ ተርንድ 27 ላስት መንዝ ብል 27ን ባለፈው ወር ይዣለሁ በማለት ነው። አይ ተርንድ 27 ላስት ዊክ ከሆነ ደግሞ ባለፈው ሳምንት 27 ሆነኝ ያስኩኝ እንደማለት ነው። ስለዚህ እናንተም በዚህ ባለፈው ሳምንት ወይ ደግሞ ባለፈው ወር የሆነ እድሜ ደረጃ ደርሳችሁ ከሆነ ያኛውን አይ ተርንድ ብላችሁ እድሜያችሁ፣ ከዛ በኋላ ደግሞ ላስት መንዝ ወይም ደግሞ ላስት ዊክ ማለት ትችላላችሁ ማለት ነው። ክፍል ደግሞ ስለ ሎኬሽን እናያለን ማለት ነው። ያው ሎኬሽን ማለት ቦታን ማስተዋወቅ በእንግሊዝኛ ማለት ነው። እንግዲህ በሰፊው ስለምናይ ከፋፍለን እናያለን ማለት ነው። ቦታ ሲባል እንግዲህ ፕሌስ ኦፍ በርዝ የትውልድ ቦታ አለ። እንደገና ደግሞ አሁን የምንኖርበት ቦታችንንም እናስተዋውቃለን ማለት ነው በእንግሊዝኛ። እንግዲህ የመጀመሪያው አሁን የምንኖርበትን እንዴት ነው ማስተዋወቅ የምንችለው የሚለውን ለማየት ያክል አይ አም ፍሮም ብለን አሁን ያለንበትን ቦታችንን መናገር እንችላለን ማለት ነው። ከተማችንን ሊሆን ይችላል፣ እንደገና ደግሞ ሀገር ከሆነ ሀገራችንን ሊሆን ይችላል ማለት ነው። ስለዚህ አም ፍሮም ኢትዮጵያ ብል ከኢትዮጵያ ነው የመጣሁት፣ ኢትዮጵያዊ ነኝ፣ ከኢትዮጵያ ነው የመጣሁት። ስለዚህ ቦታችን የት ነው ማለት ነው? ከኢትዮጵያ መሆኑን እንናገራለን ማለት ነው። አም ፍሮም አዲስ አበባ ብንል ደግሞ ከአዲስ አበባ ነኝ ማለት ነው። ስለዚህ አዲስ አበባ ሰው ነኝ፣ ከአዲስ አበባ ነኝ ማለት ነው። እዛው ኢትዮጵያ ውስጥ ላለ ሰው ራሳችንን በዛ መንገድ ሎኬሽናችንን ማስተዋወቅ እንችላለን ማለት ነው። ሌላው አይ ኬም ፍሮም የሚለውም በተመሳሳይ አም ፍሮም ከሚለው ጋር ተመሳሳይ ነው፣ የመጣሁት እንደማለት ነው። አይ ኬም ፍሮም ኢትዮጵያ፣ ከኢትዮጵያ ነው የመጣሁት። አይ ኬም ፍሮም ባህር ዳር ብል ከባህር ዳር ነው የመጣሁት እያልኩኝ ነው ማለት ነው። ስለዚህ በእነዚህ መንገድ ደግሞ አሁን ያለንበትን መናገር እንችላለን ማለት ነው። ሌላ ደግሞ የተወለድንበትን ለመናገር ምን እንላለን? I was born in የተወለድኩት I was born in አዲስ አበባ ከሆነ I was born in አዲስ አበባ። ለውጭ ሀገር ሰው ደግሞ I was born in ኢትዮጵያ ብለን የተወለድኩት ኢትዮጵያ ነኝ ማለት እንችላለን ማለት ነው። የተወለድኩት ኢትዮጵያ ነው፣ አሁን የምኖረው ግን ሌላ አካባቢ ነው ብንል እንዴት እንላለን? I was born in ኢትዮጵያ but now አሁን ማለት ነው
አይ ሊቭ ኢን ዱባይ ከሆነ አይ ሊቭ ኢን ዱባይ። አይ ዋዝ ቦርን ኢን ዱባይ በት ናው አይ ሊቭ ኢን ዱባይ ማለት እንችላለን ማለት ነው። የተወለድንበት እና ደግሞ ያደግንበት የተለያየ አይነት አካባቢ ከሆነ እንዴት ነው የምንለው? ለምሳሌ I was born in ሐዋሳ፣ ሐዋሳን የተወለድኩት but I grew up in ያደግኩት ግን አዲስ አበባ ነው ማለት እችላለሁ። I was born in ሐዋሳ but I grew up in አዲስ አበባ። ኦኬ እንደገና ደግሞ ተወልጄም ውልደቴም እድገቴም እዚሁ አዲስ አበባ ውስጥ ነው ማለት ብፈልግ I was born and raised in አዲስ አበባ። I was born in and raised in ኢትዮጵያ ውስጥ ነው ተወልጄ ያደግኩት ኢትዮጵያ ውስጥ ነው ማለት ብፈልግ እንደዛ ማለት እችላለሁ ማለት ነው። በሰፊው ከዚህም በላይ ማስፋት እንችላለን። ለዛሬ ግን በዚሁ እንግታው ማለት ነው። በዚህኛው ክፍል ደግሞ ስለ ጆብ ወይ ስለ ስራችን አሊያም ተማሪም ከሆንን ደግሞ ተማሪ ስለመሆናችንን እንዴት መግለጽ እንችላለን፣ በእንግሊዝኛ ራሳችንን እንዴት በዛ መንገድ ደግሞ ማስተዋወቅ እንችላለን የሚለውን በሰፊው ለማየት እንሞክራለን ማለት ነው። መጀመሪያው እንግዲህ ተማሪዎች ስንሆን የምንገልጽበትን መንገዶች እኒህ ማለት ነው። ያው ተማሪ ታች እንግዲህ ግሬድ ላይ ስንማር የምንገልጽበት መንገድ አለ። ደግሞ ዩኒቨርሲቲ ላይ ኮሌጆች ላይም ስንማር ደግሞ የምንገልጽበት የራሳችን መንገድ ሊኖር ይችላል ማለት ነው። ስለዚህ ታች ግሬድ ላይ ስንማር ግሬድ ማለት ያው ታች ከ1 እስከ 12 ምናምን ባለው እንዴት አድርገን ነው የምንገልጸው? አይ አም ኤ ግሬድ ብለን የምንማርበትን ግሬድ 12 ከሆነ 12፣ 11 ከሆነ 10 ከሆነ እንዲያለን I am a grade dash student at dash school ስኩሉን ደግሞ እንገልጻለን ማለት ነው። ለምሳሌ I am a grade 11 student at ቦሌ preparatory school የ11ኛ ክፍል ተማሪ ነኝ። የት ትምህርት ቤቴ? ቦሌ preparatory school ትምህርት ቤት 11ኛ ክፍል ተማሪ ነኝ ብለን በዚህ መንገድ መግለጽ እንችላለን ማለት ነው። እናንተም የራሳችሁን ተማሪዎች ከሆናችሁ ክፍላችሁንና ከዛ ደግሞ አት ብላችሁ የምትማሩበትን ትምህርት ቤት መግለጽ ትችላላችሁ ማለት ነው። ዩኒቨርሲቲ ላይ ወይ ኮሌጅ ላይ ስንሆን ደግሞ እናጠናለን አይደል የሚባለው እዛ አይ ስቴዲ ዳሽ የምትማሩበትን ፊልድ ማለት ነው። አት ዳሽ ዩኒቨርሲቲም ሊሆን ይችላል፣ እንደገና ደግሞ ኮሌጅ ሊሆን ይችላል ማለት ነው። ለምሳሌ አይ ስቴዲ ኢንጂነሪንግ አት ጂማ ዩኒቨርሲቲ ማለት እችላለሁ ማለት ነው። ኢንጂነሪንግ አጠናለሁ የት? ጂማ ዩኒቨርሲቲ። ስለዚህ እንደዛ ማለት ትችላላችሁ ማለት ነው። በዚህ መንገድ ስለ ትምህርት ቤታችን እየተማርን ስለመሆናችን መግለጽ እንችላለን ማለት ነው። ስራም ከሆነ ደግሞ እንዴት አድርገን መግለጽ እንችላለን? አይ አም ብለን ኤ ወይም ደግሞ አን ማለት እንችላለን። ዳሽ የምንሰራውን ስራ ቦታውን መግለጽ እንፈልግ ከሆነ ደግሞ አት ብለን መግለጽ እንችላለን ማለት ነው። በምሳሌ ኒ አይ አም ኤ ቲቸር አት ቦሌ ፕሪፓራቶሪ ስኩል ማለት እችላለሁ ማለት ነው። አይ አም ሌላ ምሳሌ አን ኢንጂነር አት የምንሰራበት መስሪያ ቤት ማለት ነው። ሌላው ለትልልቅ ድርጅቶች የምንሰራ ከሆነ አይ ወርክ ፎር ብለን የምንሰራበትን ካምፓኒ ድርጅት መግለጽ እንችላለን። ለምሳሌ አይ ወርክ ፎር ኢትዮጵያን ቴሌኮም፣ ኢትዮጵያ ቴሌ ነው የምሰራው ማለት እችላለሁ። አይ ወርክ ፎር ኢትዮጵያን ቴሌኮም ማለት እችላለሁ ማለት ነው። የራሴን የግል ቢዝነስ ነው የምሰራው ማለት ብንፈልግ I run my own business ወይም ደግሞ I am self-employed ማለት ትችላለህ ማለት ነው። ምንም አልሰራም ለማለት ብንፈልግ ደግሞ I am unemployed ማለት ትችላለህ ማለት ነው። ስራ የለኝም፣ አልተቀጠርኩም። I am unemployed ማለት ትችላለህ ማለት ነው።
በዚህኛው ክፍል ደግሞ ስለ ፋሚሊ፣ ስለ ቤተሰቦቻችን በእንግሊዝኛ ደግሞ እንዴት ማስተዋወቅ እንችላለን የሚለውን እናያለን ማለት ነው። በመጀመሪያ ወንድምና እህት፣ ይህን ያህል ወንድምና እህቶች አሉን ለማለት የምንጠቀመው I have dash brothers ወይም brothers ብዙ ከሆኑ and dash sister አንድ ከሆነች sisters ደግሞ ብዙ ከሆኑ ማለት ነው። ለምሳሌ I have 2 brothers and 2 sisters 2 ወንድሞችና 2 እህቶች አሉኝ ለማለት ነው። ስለዚህ አንድ ወንድም ብቻ ከሆነ I have 1 brother and 1 sister አንድ ወንድም እና አንድ እህት ብቻ ነው ያለኝ ለማለት ነው። የቤተሰቦቻችን አጠቃላይ ቁጥር ደግሞ ለመግለጽ ለምሳሌ ሙሉ እናት አባትን ጨምሮ ከኛ ጋር 8 ከሆንን አንድ ቤት ውስጥ ምን ብዬ መግለጽ እችላለሁ? I am from a family of dash ፋሚሊውን ቁጥር ማለት ነው። ለምሳሌ I am from a family of 8 አባላት ካሉት ቤተሰብ ነው የመጣሁት እንደማለት ነው። የቤተሰቡ ብቸኛ ልጅ ከሆነን ደግሞ I am the only child for my parents. I am the only child for my parents. ለወላጆቼ ብቸኛ ልጅ ነኝ ማለት ነው። በዚህኛው ክፍል ደግሞ ፊውቸር ጎሎቻችንን ምን ማለት ነው? የወደፊት እቅዶቻችንን፣ ግቦቻችንን፣ አላማዎቻችንን ደግሞ እንዴት በእንግሊዝኛ ማስተዋወቅ መናገር እንችላለን የሚለውን ማለት ነው። ህልሞቻችንን ሊሆን ይችላል፣ ዊሽ የምናረጋቸውን ምኞቶቻችንን ሊሆን ይችላል። በተወሰነ መንገድ ደግሞ ለማየት እንሞክር እነሱን። የመጀመሪያው ለምሳሌ መሆን የምንፈልገውን ወደፊት መሆን የምንፈልገውን ስንናገር in the future I want to be ብለን መሆን የምንፈልገውን ለምሳሌ in the future I want to be a doctor ማለት እንችላለን። in the future I want to be an engineer ማለት እንችላለን ማለት ነው። ወደፊት መሆን የምፈልገው ዶክተር ነው፣ ወደፊት መሆን የምፈልገው ኢንጂነር ነው። እናንተ መሆን የምትፈልጉትን ነገር በዚህ መንገድ መግለጽ ትችላላችሁ። ሌላኛው ህልሜ እያልን ስናወራ ለምሳሌ my dream is to become a or an የሚለውን እንጠቀምና ህልማችንን መሆን የምንፈልገውን ጽፋለን ማለት ነው። ለምሳሌ my dream is to become a businessman ማለት እችላለሁ ማለት ነው። ህልሜ ቢዝነስማን መሆን ነው። ለምሳሌ my dream is to become a successful businessman ስኬታማ የቢዝነስ ሰው መሆን ነው ህልሜ ማለት እችላለሁ ማለት ነው። ስለዚህ በእነዚህ እዚህ ጋር ባሉት 2 መንገዶች ደግሞ መሆን የምንፈልገውን መግለጽ እንችላለን። በሰፊው ማየት እንችል ነበረ። ለዚህ ቪዲዮ ይሄን ያህል ካየን እንግዲህ ይበቃናል ማለት ነው። በዚህኛው ክፍል ደግሞ ስለ ፐርሰናሊቲ ወይንም ስለ ስብዕናችን፣ ስለ ካራክተራችን፣ ስለ ባህሪያችን ደግሞ እንዴት ለሰዎች መናገር ማስተዋወቅ እንችላለን የሚለውን ለማየት ሞክራለን። 2 ፍሬዞችን እናያለን ማለት ነው። የመጀመሪያው I am ብለን ፐርሰናሊቲያችንን መግለጽ እንችላለን። am ብለን ማለት ነው። ለምሳሌ am kind ማለት እችላለሁ። am humble am kind ማለት ያው ደግ ነኝ እያልኩኝ ነው። am shy ብል አይናፋር ነኝ እያልኩኝ ነው ምናምንና ፐርሰናሊቲያችንን በዛ መንገድ መግለጽ እንችላለን። ሌላው ደግሞ በደንብ ፎርማል በሆነ መንገድ የምንገልጽበት መንገድ ደግሞ I would describe myself as ብዬ
ፐርሰናሊቲን መግለጽ እችላለሁ ማለት ነው። የተወሰኑ ያው ፐርሰናሊቲዎችን ለመግለጽ ያክል ለምሳሌ አውትጎይንግ ተግባቢ እንደማለት ነው። ኬሪንግ ለሰው አሳቢ፣ ሃምብል ጨዋ፣ ሃነስት ሐቀኛ፣ ካይንድ ደግ፣ ኤነርጄቲክ ያው ኤነርጂ በኤነርጂ የተሞላ አይነት፣ ፍራንክ ከሆነ ግልጽ እና ብዙ ፐርሰናሊቲዎች ሊኖሩ ይችላሉ። ብዙ ባህሪዎችን አንድ ላይ አድርገን አሁን ስንገልጽ ይሄንን I would describe myself as ብዬ ፍራንክ ኮማ ኦፕቲሚስቲክ ኤንድ ኤነርጄቲክ ብል ሶስቱን አንድ ላይ ፐርሰናሊቲን በአንድ ሴንቴንስ ጻፍኩኝ ማለት ነው። ፍራንክ ግልጽ ነኝ፣ ኦፕቲሚስቲክ ተስፈኛ ነኝ፣ እንደገና ኤነርጄቲክ ደግሞ በደንብ ኤነርጂ ያለኝ አይነት ሰው ነኝ ለማለት ነው። በዚህ መንገድ ደግሞ ፐርሰናሊቲያችንን መግለጽ እንችላለን እንዳልኳ። በመጨረሻም አንድ ላይ አጠቃለን ደግሞ እንበለው እስቲ አሁን ያየናቸውን የተማርናቸውን ማለት ነው። ጉድ ሞርኒንግ ያው ጠዋት ሆነ ጉድ ሞርኒንግ ብዬ ልጀምርና ጉድ ሞርኒንግ ማይ ኔም ኢዝ ናታን ኢያሱ I am 28 years old. I was born in Addis Ababa, but now I live in Hawassa. I study computer engineering at Jimma University. I am from a family of 8. In the future, I want to be a successful businessman. Finally, I would describe myself as frank, optimist, and energetic. Thank you all for listening. ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ደግሞ እንድታበረታቱኝ በትህትና ጠይቃችኋለሁ። ፒስ